ምንም አያመጣም። ከዛ ንቅንቅንቅንቅንቅ ካረግነው እንዲህ ነው በቃ ገብቷችኋል እኮ። በጣም ጥጋበኛ ነው ማርያም። ካልተኛ ብሎ ይነዛነዘኛል። ንገሪኝ ካልሽማ ተቀይሜሻለሁ። ዩቲዩብ አሁን ስገባ ዘፈን ልከፍት ማይሆን ጌና አንቺን ትቼ በጣም እኮ ነው የምወዳችሁ ማርያምን። እመቤቴን በቃ እናቴ ኪዳነ ምሕረትን ይሁት እስኪ። ይሄ ጉደኛ ልጅ ሌባ ነኝ እኮ ሰረኩ አይደል? የሰው ሰው ንገሪኝ ካልሽማ ምን እና እዚህ ጋር ናሩ ወንድሙ ምናምን ዋንጫውን እንበላለን። እግር ነው የምትበላው። እንዴት ነው ከሁሉም ውድድር ውጭ ሆናችሁ አታፍሩም? ለአፋችሁ እንኳን አታፍሩም? ዋንጫ እንበላለን ስትል የሻሼ ደጋፊ የከሰርክ ምን አይነት ፍጡሮች ናችሁ? እግዚአብሔር የእናንተ ልቡ እኔ በሰጠኝ መሪ ሆነን እንኳን እንደናንተ እኮ ክፍት አፍ አይደለንም። ማርያምን ሀበሻዊ ሰው ከማስገባታችን በፊት ውዶቼ ልጅ ላይ ዝም አይነቅዝም። ምሰኩሉ ትግርኛ ነው። አረ በማርያም አረ ጌታዬ በእናትህ በቃ አትወኝ፣ ይህንን በሽታ አስተወኝ። ወይኔ ብሩኬ ከስንት ጊዜ በኋላ ገመቹ አዋዋ ሳታያት ታወራ ጀምረውታል። አንድ ሆነናል። ጊፍት ጋላሪ 14 ይቀረናል ብለዋለን። ያራዳ ልጆች ሼር አድርጉላቸው አንዴ ሼር ማርያምን እንትን ካወቃችሁ ጂም ምናምን ስገባ እግዚአብሔርን እንትን ይለኛል። ጂም ውሃ ምናምን በጣም ስጠጣ ጠዋት እሺ ጂም ውስጥ ጠዋት ያስለፈልፈኛል። ይህ በሽታ እጥ የሆነ በሽታ እንዴት ነው ዛሬ አላማረብኝም? እንዲህ ፏ ብዬ የመጣሁት የሆነ ሰው የምናስደነግጥ ምናምን አይመስላችሁም? እንደዚህ ዋጋዋን ስጣት ማን ሼር አያበስም? እንዲህ ስኳር በስም ንገሩኝ እስቲ ውዶቼ። አያበስም ካለ ልቤ አንቺን ካለ ቆየ አንቺን ካለ ልቤ ዋስጣት ማን ሲድጋሚ ንኪ ሼር አድርጉላቸው አንድ ውዶቼ። ዕለቱ ጥልኩ አረው ጊፍት ጋላሪውን እየሞላ ነው። አንዴ እንዲገባ ብለን አንድ ነው 14 ይቀረናል። አቃችሁብኝ ደግሞ አራት ዩት። እኔ ለማንም ክፉ አልመኝም። እዩት ካልኳችሁ በቃ አበቃላችሁ ማለት ነው። ገብቷችኋል? እዩት ካልኳችሁ በሽታዬን በቃ ገደልኳችሁ እናንተ። አኑ መሚኒናናናናና መገመቹ ሚገማጋ ሚሌ እንዲህ ልጨፍርበት እንጂ ወይ ዋንጫዋን በቃ ሳምነው እኮ በቃ ወይኔ ጀሞ እንዳለ ሄዷል። እናንተ እነራቼ ምናምን እንትን ናቸው። በእናታችሁ እግዚአብሔር ይባርካችሁ። እንተያያለን። ማንም አርሰናል ዘንድሮ ይበላል። በቃ ፈጣሪም ከኛ ጋር ነው ዘንድሮ። አንሰማችሁም? ደግሞ ባተንባቸዋል። ዋንጫውን ስንበላ ምን ልትሉ እንደሆነ ቀድመን ባተንባቸዋል። የአራ መላጣ ልጆች ታብ አድርጉ እስቲ። እግዚአብሔርን አርሰናል ዋንጫ የበላ ቀን ህይወቴን እንዴት እንደምመራ እናያለን። ቃልዬ ደህና ነሽ? እንዴት ናችሁ ግን ውዶችዬ? ረመዳንም ሊያልቅ ትንሽ ነው የቀረን። አረ በቃ አንዱን ጾም ጨርሳለን፣ አንዱን አንድ ወር ይቀረናል። ፏ ያለው የተመራለን። ከዛ እግዚአብሔር ይመስገን ልቦና ይስጠን። የዚህን ጾም ፏ ያለ ልቦና ይስጠን። አሁን ስራ ምናምን ይቀንሳል ይመስለኛል። አፏ ነው። ታንክስ ጨረቄ
ኬቢሲ ዝም በል አርሰናል አትበለ። ይኸውልሽ አንቺ የሻሼ ደጋፊ አቅሻለሁ እኮ ዘንድሮ ሚዜነት ምን እንደሆነ ታዩታላችሁ። ከዛ ሚዜነትን ወግ ነው ትሉና እሱን ነው የምጠብቀው ከእናንተ። እኔ በአርሰናል አንዴ ነው የሰራሁት ወጥቼ መሮኝ ምናምን። ይኸው አንድ የአርሰናል ደጋፊ ወጥቶ ይስራና የአርሰናል ከልብ ያልወጣል እኮ የማንቸስተር ደጋፊ ይስራና ወጥቶ ተጋደልን። ሶስተኛ ብጨርሱ ራሱ ሁለተኛ ብትሆኑ ደስ ይለኝ ነበር። ለምን መሰላችሁ? ከዛ ሁለተኛ ሆነሽ ምን እንደምታይሻለሁ። እስቲ ምን እኛ ሁሉ አመት ስንወጣ የሰደብሽን አዳሜ እናንተ ስትወጡ እንተያያለን። ማርያም ጨጓሬ በጣም ቀፋፊ በሽታ ነው። እመቤቴ ምን ሊሰራ ነው የሚያመኝ? ሲያስጠላ በእግዚአብሔር